የጌታ ጸጋ ሰላም የበዛላችሁ ይሁን። ዛሬም እንደተለመደው በእግዚአብሔር ፊት ደግሞ እንጸልያለን። እግዚአብሔር ጸሎታችን እንደሚመልስ እንደሚሰማን እናምናለን። እግዚአብሔር ዛሬ ስለተዘጉ በሮች እንድጸልይ ተናግሮኛል። በሕይወታችሁ፣ በዘመናችሁ፣ በእያንዳንዱ እንቅስቃሴያችሁ ላይ የተዘጉ ደጆቻችሁ፣ የተዘጉ በሮቻችሁ በጌታ በኢየሱስ ክርስቶስ ስም ዛሬ ይከፈታሉ። በተለያየ ምክንያት የተዘጋ የጤና በር፣ የሰላም በር፣ የጤና በር፣ የሰላም በር፣ የክንውን በር፣ የሥራ በር፣ የልጅ በር፣ የትዳር በሮቻችሁ ዛሬ እንዲከፈቱ በእምነት እናውጃለን። ከሁሉ በፊት ግን አስቀድመን ስለ ነገር ሁሉ እግዚአብሔርን እናመሰግነዋለን። ሃሌሉያ! የነገር ሁሉ ባለቤት ሁሉን ቻይ የሆነ አምላክ እርሱ ስለሆነ የሚሳነው የሌለ የሚያቅተው የሌለ ዛሬም ነገራችንን እንደሚሰራ አምነን በፊቱ እንቀርባለን። ሃሌሉያ! እግዚአብሔር ዛሬ ለአንድ ሰው ይህንን ያደርጋል። በሮችን ከፍቶ ያስገርማቸዋል። ሃሌሉያ! እናመሰግነዋለን። ሃሌሉያ! ክብርን እንሰጠዋለን። እግዚአብሔር ተባረክ፣ ስለ ሁሉ ተባረክ። በሕይወታችን ላይ ስለሚሆኑት ነገሮች ሁሉ አንተ አዋቂ ነህ። እኛ ባይገባን ባንረዳውም አንተ ግን ሁሉን የምታይ ሁሉን የምትረዳ ልብና ኩላሊትን የምትመረምር አምላክ እግዚአብሔር እናመሰግንሃለን። ከኔ ጋር ስለሚጸልዩ ወንድሞቼና እህቶቼ ያመሰግንሃለሁ። ስለምትረዳቸው፣ ልባቸውን በእምነት ስለምትሞላ፣ በሮቻቸውን ከፍተህ ወደ አዲስ ምዕራፍ ስለምታሻግራቸው አመሰግንሃለሁ። እግዚአብሔር አባት ሆይ የተአምራት እጅ በሕይወታቸው ላይ ተገልጦ ነገርን እግዚአብሔር አባት ሆይ ለመልካም ተቀይሮላቸው በአዲስ ደግሞ መንገድ ስለምታራምዳቸው ባልተለማመዱት ጎዳና ባልተለማመዱት መንገድ እግዚአብሔር አባት ሆይ ደጆችን ከፍተ ስለምትባረካቸው አመሰግንሃለሁ። ከሁሉ ደግሞ አሁን አስቀድሜ በፊት ማልዳለሁ። እግዚአብሔር አባቴ ሆይ ጸልያለሁ። በዚህ ይህንን የሚሰሙ መልእክቱን የሚሰሙ ሰዎች ዛሬ አይኖቻቸው እንዲከፈቱ ጸልያለሁ። አንተ ያዘጋጀህላቸው እግዚአብሔር አባት አንተ የከፈትክላቸው በረከትን እንዲረዱ የልቦናዎቻቸውን አይን እንድትከፍትላቸው ከሚገጥማቸው ሁኔታ በላይ አሻቅበው አንተን ማየት እንዲችሉ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባት መንፈሳዊ ዓለማቸው እንዲከፈት መንፈሳዊ በሮቻቸው እንዲከፈቱ እግዚአብሔር ሆይ አንተ ዛሬ አይኖችን ትከፍታለና ነገሮችን የሚረዱበት የሚመዝኑበት እግዚአብሔራዊ በሆነ እይታ የሚረዱበትን እግዚአብሔር የአይን መከፈት እንድትሰጣቸው በኢየሱስ ስም ይጸልያለሁ። ይሄ የሚዳሰሰው የሚጫበጠው የጋህዱ ዓለም እግዚአብሔር አባት የሚተዳደረው በማይታየው በመንፈሳዊ ዓለም ነውና እግዚአብሔር በመንፈሳዊ ዓለም ያዘጋጀህላቸውን መረዳት እንዲችሉ በመንፈሳዊ ዓለም እየሰራህላቸው ያለውን መረዳት እንዲችሉ አይኖቻቸውን ከፍተ እንድትባርካቸው አይኖቻቸውን ከፍተ እንድታስገርማቸው አይኖቻቸውን ከፍተ ወደ አዲስ ልምምድ ውስጥ እንድታስገባቸው ጸልያለሁ። እግዚአብሔር አባት የልቦናዎቻቸው አይን እንዲከፈት በጌታ በኢየሱስ ስም ከእያንዳንዱ ነገር ጀርባ ያለውን መረዳት እንድትሰጣቸው ይጸልያለሁ። ሃሌሉያ! እዚሁ አያይዤን ይጸልያለሁ። ወዳጆቼ ዛሬ የነጻነት በሮቻችሁ እንዲከፈቱ ጸልያለሁ። በተለያየ እስራት ውስጥ ያላችሁ፣ በተለያየ ቀንበር ውስጥ ያላችሁ፣ በተለያየ የበር መዘጋት ውስጥ ያላችሁ ዛሬ በጌታ በኢየሱስ የነጻነት በር ተከፍቶላችሁ እልፍ ማለት እንድትጀምሩ እልፍ ማለት እንድትቀጥሉ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። በተለያየ እስራት ውስጥ ያላችሁ በጌታ በኢየሱስ ስም የሚፈታ ነፃ የሚያወጣ የእግዚአብሔር እጅ ዛሬ በሕይወታችሁ ላይ እንዲመጣ ሰብሮ የሚያስኬድ ሃሌሉያ! የናሱን ደጅ ሰብሯል፣ የብረት መወርወሪያን ይቆርጣል እንደሚል ዛሬ ከፊት ለፊታችሁ ያለ የትኛውም ቀንበር እግሮቻችሁን፣ አይምሯችሁን፣ እይታችሁን አስሮ ነፃነትን የከለከላችሁ ደስታችሁን የከለከለው የትኛውንም ቀንበር እናፈርሳለን በጌታ በኢየሱስ ስም። ፈርሶ ማለፍ እንዲሆንላችሁ፣ ብረቱ ተቆርጦ መውጣት እንዲሆንላችሁ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። የትኛውም የትውልድ እርግማን እልፍ እንዳትሉ በተስፋ መቁረጥ፣ በሐዘን፣ በጨለማ ውስጥ፣ በብቸኝነት ውስጥ በጌታ በኢየሱስ ክርስቶስ እንድትታሰሩ ያደረጋችሁ ዛሬ እግዚአብሔር ሰባሪ የሆነው ጌታ በጌታ በኢየሱስም ሰብሮ ወደ ነፃነታችሁ፣ ወደ መፈታታችሁ፣ ወደ መለቀቅ ሕይወት ውስጥ እንድትገቡ በጌታ በኢየሱስ ስም እጸልያለሁ። ሃሌሉያ!
ለወንድሞቼ ጸልያለሁ፣ ለእህቶቼ ጸልያለሁ። ይሄ እንዲሆንላቸው፣ ይሄ እንዲበዛላቸው እኔ ጸልያለሁ። እግዚአብሔር አባቴ ሆይ አንተ ኤልሻዳይ የሆንክ አምላክ ነህ። አንተ ሁሉን ቻይ የሆንክ አምላክ ነህ። የሚሳን ነገር የሌለ ዛሬ በዚህ ሰዓት እኔ ጸልያለሁ። በተለያየ የኢኮኖሚ መዘጋት ውስጥ ላሉ ጸልያለሁ። ኢኮኖሚያቸው ተይዞ የተዘጋባቸው፣ የሥራ ዕድሎቻቸው ተይዞ የተዘጉባቸው፣ ተመርቀው ሥራ ላጡ እኔ ጸልያለሁ። አዲስ የሥራ ደጅ እንዲከፈትላቸው፣ በኢኮኖሚ የሚባረኩበት፣ በፋይናንስ የሚባረኩበትን እግዚአብሔር አባቴ ሆይ የበር መከፈትን እንድትሰጣቸው፣ የድህነትን መንፈስ ከላያቸው ላይ እንድትሰብርላቸው፣ ከእናት ከአባት የሚመጣ ከቅድመ አያት የሚመጣ የሚወራረስ የጨለማውን የክፉን ጉልበት ሰብረህላቸው እግዚአብሔር አባቴ ሆይ ፋይናንሻል ብሬክ ስሩ እንድትሰጣቸው፣ ጥሶ የሚያስኬድ ሰብሮ የሚያስኬድ እግዚአብሔር አባቱ የፋይናንስ ብሬክ ስሩ እንድትሰጣቸው፣ የሰማዩ የምድሩን በረከት በላያቸው ላይ እንዲያገኛቸው እኔ ጸልያለሁ። ኪሳራውን እመታለሁ፣ ማጣቱን እመታለሁ፣ ጀምሮ ማቆምን እመታለሁ። ዛሬ እኔ እናገራለሁ በጌታ በኢየሱስም እግዚአብሔር በሮችን ከፍቶ መያዝ ወዳለባችሁ፣ መግባት ወዳለባችሁ የፋይናንስ የኢኮኖሚ በሮች ውስጥ እንድትገቡ በጌታ በኢየሱስም ወዳልተለማመዳችሁ የትኛውም መንፈሳዊ ዓለም ውስጥ እንድትገቡ፣ በዕዳ የተያዛችሁ፣ በጭንቀት የተያዛችሁ፣ በኪሳራ ለተያዛችሁን ይጸልያለሁ። ከዚህ የሚያወጣ ሰብሮ የሚያወጣ በርን ከፍቶ የሚያወጣ የእግዚአብሔር እጅ በላያችሁ ላይ እንዲመጣ እንዲያገኛችሁ በጌታ በኢየሱስ ክርስቶስ ስም እኔ በእምነት እጸልያለሁ። ሃሌሉያ። ለሰው የማይቻል ለእግዚአብሔር ይቻላል። ለእናንተ የከበዳችሁ ከአቅማችሁ በላይ የሆነውን ነገር የእግዚአብሔር እጅ ይችለዋል። የእግዚአብሔር እጅ ያከናውነዋል። የእግዚአብሔር እጅ ወደ ሕይወታችሁ መጥቶ ተአምራትን ማድረግ ይችላል። አንዳንዶቻችሁ እየለፋችሁ እየሰራችሁ እየሮጣችሁ ነገር ግን ከገደቡ የተነሳ ከበር መዘጋቱ የተነሳ ወደ አዲስ ነገር መግባት ያቃታችሁ፣ ወደ አዲስ ሕይወት መግባት ያቃታችሁ፣ ወደ አዲስ የእድገት ወደ አዲስ የከፍታ ሕይወት መውጣት መግባት ያቃታችሁ ዛሬ እነዚህ ተግዳሮቶች ከፊት ለፊታችሁ እንዲሰበሩ እንዲሉ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ሃሌሉያ። ሰብሮ እንዲያስወጣችሁ እግዚአብሔር ሰብሮ እንዲያሻግራችሁ፣ ሰብሮ እድልን በርን ከፍቶ ወደ አዲስ ምዕራፍ እንዲያስገባችሁ ዛሬ ጸልያለሁ። ሃሌሉያ። እግዚአብሔር ይችላል። ወዳጆች ሆይ ከኔ ጋር እንድታምኑ ፈልጋለሁ። ከኔ ጋር እንድታምኑ ፈልጋለሁ። እግዚአብሔር ይችላል። ሃሌሉያ። በቃ እንዳትሉ፣ ተዘጋ እንዳትሉ፣ ከዚህ በኋላ ደከምኩኝ፣ ለፋው፣ ሮጥኩኝ፣ ምን አመጣው እንዳትሉ ዛሬ እንድታምኑ ፈልጋለሁ። ሰብሮ ያሻግራችኋል። የተዘጋውን ሰብሮ ያሳልፋችኋል። በኢኮኖሚ ማጣት የደከማችሁ፣ በገንዘብ ማጣት የደከማችሁ፣ በስራ ማጣት የደከማችሁ፣ ሃሌሉያ፣ በሰው ማጣት፣ በተለያየ ጉዳይ ይሄ ነገር በቃ ብላችሁ ተስፋ እንዳትቆርጡ ዛሬ እግዚአብሔር በሩን ከፍቶ ያሻግራችኋል። እኔ ጸልያለሁ። በተለያየ ጉዳይ እግዚአብሔር ይህንን በእምነት እንድጸልይ ተናግሮኛል። የትዳር በሮቻችሁን እንዲከፈቱ ጸልያለሁ። ለአንዳንዶቻችሁ ያላገባችሁ ያልወለዳችሁ የልጅ በረከት የትዳር በረከት ወደ ሕይወታችሁ እንዲመጣ ፍሬያማ የሚያደርግ ሃሌሉያ። ሳራን ያሰበ ሐናን ያሰበ እግዚአብሔር እንዲያስባችሁ ያላገባችሁ ሰዎች እግዚአብሔር በመልካም ትዳር እንዲባርካችሁ ከብቸኝነት የሚያወጣ በጌታ በኢየሱስ ክርስቶስም ከመዘግየት የሚያወጣ ወደ ኋላ ከመቅረት የሚያወጣ የእግዚአብሔር እጅ እንዲያገኛችሁ አሁን እልፍ እንድትሉ በሩ ተከፍቶ እልፍ እንድትሉ በሩ ተከፍቶ ወደ ትዳር እንድትገቡ በሩ ተከፍቶ ልጅ ወደ ማግኘት እንድትገቡ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። እግዚአብሔር ይችላል። እግዚአብሔር ይችላል። ከዚህ በኋላ እኔ ጸልያለሁ ማህፀኖቻችሁ እንዲከፈቱ፣ መውለድ ያቃታችሁ በብዙ ፍሬ እግዚአብሔር የመውለድን በር ከፍቶ በልጅ እንዲባረካችሁ፣ በወንድ ልጅ በሴት ልጅ እንዲባረካችሁ፣ በመንታ ልጅ እንዲባረካችሁ በኢየሱስ ስም እጸልያለሁ። ከሕይወታችሁ ጭንገፋን እሰብራለሁ። አለመውለድን መካንነትን እሰብራለሁ። በኢየሱስ ክርስቶስ ስም ይሰብራል። ሃሌሉያ። እኔ ጸልያለሁ በዚህ ሰዓት በጤና እክል ውስጥ ያላችሁ፣ በብዙ ህመም ውስጥ ያላችሁ፣ በሆስፒታል ስላሉ ጸልያለሁ። በአልጋ ላይ ስላሉ ጸልያለሁ። የጤና በር እንዲከፈትላቸው፣ ወደ ፈውሳቸው እንዲገቡ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ሃሌሉያ። ጤንነትን የሚሰጥ ፈውስን የሚያመጣ የክርስቶስ ኢየሱስ ደም በላያችሁ ላይ እንዲፈስ ጸልያለሁ። ከራስ ፀጉር እስከ እግር ጥፍራችሁ እንዲቆጣጠራችሁ፣ ሁለንተናችሁ እንዲቆጣጠር፣ ፈውስን እንዲያመጣላችሁ፣ የጤና በር እንዲከፈትላችሁ፣ የሰላም በር እንዲከፈትላችሁ፣ እንድትወጡ ከአልጋዎቻችሁ እንድትነሱ፣ ከታማችሁበት
በጌታ በኢየሱስም የፈውስ እጁ መጥቶ መውጣት መንቀሳቀስ እንዲሆንላችሁ ጸልያለሁ። በተለያየ ህመም ውስጥ በራስ ምታት ውስጥ ያላችሁ፣ በኩላሊት በልብ ህመም ያላችሁ፣ በካንሰር ህመም ያላችሁ፣ በኤችአይቪ ህመም ያላችሁ፣ በተለያየ ስም በተሰጠው ባልተሰጠው ህመም ውስጥ ያላችሁ አሁን ፈዋሹ እጅ እንዲያገኛችሁ፣ ፈዋሹ የእግዚአብሔር እጅ እንዲያገኛችሁ በጌታ በኢየሱስ ክርስቶስ ስም ይጸልያለሁ። ሃሌሉያ። አባቴ ሆይ እንድትረዳቸውን ይጸልያለሁ። በተለያየ ነገር በምትሄዱበት ሁሉ ዛሬ ይህንን ይጸልያለሁ። የሞገስ በር ይከፈትላችሁ። ተቀባይነትን የሚያመጣ የሞገስ በር፣ እሽታን የሚያመጣ የሞገስ በር፣ ተፈላጊነትን የሚያመጣ የሞገስ በር፣ እንዳትከለከሉ የሚያደርግ የሞገስ በር። ሃሌሉያ። በሥራ ቦታችሁ ላይ የሞገስ በር ይከፈትላችሁ። ይሁን፣ ይፈቀድላት፣ ይሰጣት የሚያሰኝ የሞገስ በር፣ ይሁንለት የሚያሰኝ የሞገስ በር፣ ወደ አዲስ እድገት የሚያወጣ የሞገስ በር እንዲከፈትላችሁ በጌታ በኢየሱስ ክርስቶስ ስም ይጸልያል። ሃሌሉያ ሃሌሉያ። እግዚአብሔር ሞገስን የሰጠው ሰው ሁሉም ይቀበላል። እግዚአብሔር ሞገስን የሰጠው ሰው አሸናፊ ይሆናል። እግዚአብሔር ሞገስን የሰጠው ሰው የበላይ ይሆናል። እግዚአብሔር ሞገስን የሰጠው ሰው ሁሉም ይቀበላል። ዛሬ ይሄ ሞገስ በላያችሁ ላይ እንዲመጣ በጌታ በኢየሱስ ክርስቶስ ስም ይጸልያል። በሩ እንዲከፈትላችሁ፣ እንዳትከለከሉ የሚያደርግ እንዲፈቀድላችሁ የሚያደርግ የሞገስ በር በሕይወታችሁ ላይ ይምጣ። እኔ ጸልያለሁ። ዛሬ በተለያየ የበር መዘጋት ውስጥ ያላችሁ፣ ድንበራችሁ እንዲሰፋ የምትፈልጉ፣ ወደ አዲስ ሀገር ወደ አዲስ ከተማ መንቀሳቀስ የምትፈልጉ፣ ለሥራ መንቀሳቀስ የምትፈልጉ፣ ለለውጥ መንቀሳቀስ የምትፈልጉ ዛሬ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ሥራ የሞላበት ታላቅ በር ተከፍቶልኛል እንዳለ ሐዋርያው ዛሬ በጌታ በኢየሱስ በሕይወት ዘመናችሁ ታላላቅ ሥራዎች ያሉበት፣ ታላላቅ እድገቶች ያሉበት፣ ታላላቅ መውረሶች፣ ታላላቅ ከፍታዎች ያሉበት እንዲከፈትላችሁ ጸልያለሁ። የሚባርክ የሚያሰፋ የሚያስወርስ የሥራ በር እንዲከፈትላችሁ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ተቃዋሚዎችን የሚያሳፍር ከልካዩን የሚያሳፍር በጌታ በኢየሱስ ስም ጸልያለሁ። በተለያየ ዶክሜንት ላይ የተበላሸባችሁ፣ በውጭ ሀገር ያላችሁ፣ በሀገር ውስጥ ያላችሁ፣ የቪዛ ጉዳይ እየጠበቃችሁ ያላችሁ፣ እሽታን የሚያመጣ እግዚአብሔር አባቱ የሚያስፈቅድ በጌታ በኢየሱስ ክርስቶስ እለፍ የሚል አፕሩቭ የሚያደርገው እጅ እንዲያገኛቸው በሮችን ከፍተን እንድትባርካቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ዛሬ እግዚአብሔር ከፊት ለፊታችሁ በርን ይከፍታል። የተዘጉ በሮቻችሁ ይከፈታል። በጠላት የተዘጉ፣ በክፉ ሰዎች የተዘጉ፣ በምቀኛ የተዘጉ በጌታ በኢየሱስ ስም ዛሬ በሮችን አስከፍታለሁ። እንዳትለወጡ፣ እንዳይሳካላችሁ፣ እንዳይሆንላችሁ በተለያየ ምክንያት የእናንተን ነገር ይዞ ያለ ክፉ ሰዎችን የሚጠቀም፣ አለቃዎቻችሁን የሚጠቀም፣ የሥራ ባልደረቦቻችሁን የሚጠቀም፣ የሰፈርን ሰው የሚጠቀም፣ የቅርብ የሩቁን ሰዎች የሚጠቀም፣ ሁኔታዎችን የሚጠቀም፣ ደጋሚና ሟርተኞችን የሚጠቀም የክፉን እጅ ዛሬ ከሕይወታችሁ ላይ እሰብራለሁ። የተሰበረ ይሁን። እግዚአብሔር በሩን ይክፈትላችሁ። መውጣት ይሁንላችሁ። አልፎ መሄድ ይሁንላችሁ። ድል አድርጎ መሄድ ይሁንላችሁ። መሳካት ይሁንላችሁ። በጌታ በኢየሱስ ክርስቶስ በነገር ሁሉ እንድትከናወኑ ይሄንን ጸሎት አምኜ ጸለይኩኝ። አሜን ስትሉ ይሁንላችሁ። ወዳችኋለሁ። ወንድማችሁ አገልጋይ ምጽአቱ ለማኔ። በሚቀጥለው ደግሞ እንገናኛለን። ጌታ ካልመጣ እኛ ካልሄድን እንደ ፈቃዱ ይሆናል። ተባረኩልኝ። ወዳችኋለሁ። ሻሎም